አሁን ገጠር አካባቢ ነው ስራ የምሰራው መስጂድ ያለ በአማርኛ ነው የምንሰብከው። ሁሉም በየቋንቋው ነው የሚሰበከው። በአረበኛ ቢሆን ብቻ እስከዛሬ የተሰበከው እዛው አረቦች ብቻ እንጂ ሌላ ማንም የሚረዳ ሰው የለም ነበር። ኢትዮጵያ ላይ በአማርኛ ይሰበካል፣ በኦሮሞኛ ይሰበካል፣ ሁሉም ቋንቋ ይተረጎማል በሚል ያዘ በሌላ ቋንቋ ይተረጎማል። ግን ሞር ኤምፋሳይዝ የሚደረገው ላይክ እንትኑ ሲደረግ በእስላም ጸሎቱም ዱዓውም ሲደረግ በአረብኛ ነው። ለምሳሌ ለምን አላሁ አክበር በአማርኛ አይደረግም? ኦር በሁሉም በቋንቋው ለምሳሌ አባታችን ሆይ የሚባለው እንትን በእንግሊዝኛ our father who art in heaven ይባላል። በአማርኛ ስንመጣ ደግሞ አባታችን ሆይ በሰማይ የምትኖር በፊሊፒንም ቋንቋ ሆነ በካምቦዲያም በስፓኒሽም ቢሆን በራሳቸው አባታችን ሆይ ይላሉ። ገባባባሪ like most of the time እኔ ስሰማ ነው ሁሌ ወንድ በጣም እንትን የሚለኝ ጥያቄ ስለሆነ ነው ነገር ስለሆነ ለምንድን ነው ሁሉም አረብ ያልሆነ ሰው ሙስሊም የሆነ ጸሎቱ እንትን ሲያደርግ ለምንድን ነው በአረብኛን የሚጠቀሙት? ላይክ ዋኬን ዴይ በራሳቸው ቋንቋ ለምንድን ነው ፈጣሪያቸውን አላህን ሰማህ? ጥያቄውን እየቀያየርክ ነው። መጀመሪያ ምን አልክ? ለምንድን ነው በየቋንቋቸው የማይሰበከው አልክ። ልክ እሱን ስመልስና ስትረዳ ቆይ አንዴ እሱን ስመልስልህና ስትረዳ ጊዜ በየቋንቋችን ሁላችንም እንደምንሰብክ ስነግርህ ቀየርከውና ለምንድን ነው በየቋንቋቸው የማይጸለዩ ወደ ማለት ቀየር ይታል አይደለ? በመጀመሪያ ስብከት በየቋንቋችን እንሰብካለን። ለየት የሚያደርገን እኛ ከክርስትና ምንድነው ልታነጻጽረው ስለፈለክ ነው። የወረደበትን ቋንቋ በደንብ አድርገን እናውቀዋለን ከነ ትርጉሙ። አንተን የሚሰብኩ ሰባኪዎች ግን በየትኛውም ዓለም ላይ ሊሆን ይችላል የወረደበትን ቋንቋ የሚያውቁት በጣም ውስኖች ናቸው። ይታል አንተ ለምሳሌ አሁን ብሉይ ኪዳን በምን ቋንቋ ነበር የተነገረው? በዕብራይስጥ ነው አይደለ? አዲስ ኪዳን በምን ቋንቋ ነበር ኢየሱስ ክርስቶስ ሲያስተምር የነበረው? ግሪክኛ ነው አጋስ። ኢየሱስ ክርስቶስ ግሪክኛ አላስተማረም፣ ግን በግሪክኛ ነው ታሪኩ እኮ መጽሐፉ እንደዛ ነው የተጻፈው። ግን ኢየሱስ ክርስቶስ እና ሐዋርያቶች ግሪክኛ ይናገሩ ነበር? ወፍ የለም ይፋል አይደለ? ነገር ግን ያን የተጻፈበትን ቋንቋ እንኳን እንደው ታውቀዋለህ። አሁን አንተ ለምሳሌ አረሚክ ነው የሚሉት እንግዲህ አረሚክ አረማይክ ይላሉ። በጣም ጥሩ። መለኮታዊ መጽሐፍህ የወረደበትን ቋንቋ ታውቃለህ አንተ? አሁን ለምሳሌ አታውቀውም አይደለ? ማንበብ ትችላለህ? ለምሳሌ መጽሐፍ ቅዱስህን አውጥቼ በዕብራይስጥ እስኪ አንብብ ብለህ ታነበዋለህ? አልችልም። ትርጉሙንም ንገረኝ ብለህ ያንን እያነበብኩ መናገር ትችላለህ? አትችልም። አንተ ብቻ ሳትሆን አብዛኛው ማለት ይቻላል አብዛኛው ሁሉም ማለት ይቻላል እንጃ። እኔ እዚህ ቲክቶክ ላይ የሚሰሩ ማንኛውም ዲያቆንና ቀሳውስት ዕብራይስጥና ግሪክ እንደዚህ አንብበው ሊተረጉሙላቸው አይችሉም። አለ የሚል ካለ ማውጣት ይችላል። ይሄ ሙስሊሞች ዘንድ ብቻ ነው ይሄ ነገር ያለው። እሱ ምንድን ነው ከተባለ የወረደበትን ከነ ቋንቋው ከነ ትርጉሙ እናውቀዋለን እኛ ይታላል። ስለዚህ አረበኛ በምንል ጊዜ ለምሳሌ እንደ ምሳሌ አዛኑን ስላነሳህልኝ አላሁ አክበር አላሁ አክበር ከነ ትርጉሙ በደንብ አድርገን እናውቀዋለን። ምንም የሚያስቸግረን ነገር አይደለም። ነገር ግን እሱ የምታነሳው ጥያቄ ለምን አይነት ሰው ነበር መሰለህ? ልክ እንደናንተ ጋር ቢሆን እናንተ ጋር ቢናገር ለምሳሌ ዕብራይስጥ ሰብካለሁ ቢል አንድ ሰው እዚህ ከታች ያለው ህዝብ አይረዳም፣ አንድ አያውቅም። ገብቶሃል አይደለ? እንደሱ ቢሆን ኑሮ አረበኛ ዝም ብለን በአረበኛ ብቻ ብናገር እዚህ ገብቶሃል አይደል? ያንን የማይረዳ ህዝብ ከሆነ ከታች ያለው ምን ዋጋ አለው መስበኬ? በዚህ ቋንቋ አያስፈልግም ነበር፣ ለውጥም አያመጣም ነበር። ገብቶሃል አይደል? እሱ ያለው ማን ላይ ነው? ይሄ ጥያቄ የሚነሳው ክርስትና ላይ ነው። ገብቶሃል? ምክንያቱም የወረደበትን ቋንቋ የሚያውቅ ህዝብ በሌለበት ዘንድ ያንን ቋንቋን ስቻ አስተምራለሁ ማለት ምንም ጥቅም የለውም። ገብቶሃል? ግን ሁሱዬ ያንን ነገር የፈጣሪን እንትንነት የሚወስን አይመስልም? ምክንያቱም አላህ ለእኔም ለማንም ለአረብ ለሆነውም ኢትዮጵያ ለሆነም ኬንያም ለሆነውም ፈጣሪ እስከሆነ ድረስ በቋንቋዬ ቃሉን የግድ በወረደ መሆን የለበትም ማለት ነው። ማለት ቋንቋውን በሚገባኝ ቋንቋ መውረድ ይችላል። ለእያንዳንዱ ቋንቋ ለእያንዳንዱ ህዝብ በየቋንቋቸው ቃሉን ማውረድ ነበረበት? አያስኬድም እኮ እንደሱ ከሆነ
ሁሉም ነብያት ሲላኩ የነበረው ለምሳሌ እስራኤል ላይ ነው ያ ነብይ ሁሉ ሲላክ የነበረው። አየህ ለኢትዮጵያውያኖች የአማርኛ መውረድ ነበረበት መጽሐፍ ቅዱስ ብለህ እንደማንሳት ነው ጥያቄ። ስለዚህ ማለት ነው ለምሳሌ የግድ አንድ ለምሳሌ አንድ እንግዲህ የሆነ ጥቅስ ለምሳሌ እንግዲህ እናውቀው እንትን ወደ እንትን ይተረጎማል። አሁን ጥያቄ የሚያስነሳው መቼ ነበር መሰለ? የዚያ ለምሳሌ በአረበኛ ወረደ ቃሉ ይፋል አይደል? ለምሳሌ በሌላው ህዝብ ዘንድ ያንን ቋንቋ መረዳት የሚችሉ ህዝቦች ከሆኑ ከታች የሚያስተምረውም አካል ያን አንስተው መተርጎም የሚችል ከሆነ በዚህ መልኩ ነው የነብያት መንገድ ሲተላለፍ የነበረው። ይሄን ግን ወደ ክርስትና ላይ ብናመጣው ምንም መልስ እንደማይኖረው ቅድም አንተም ስነግረህ ነበረ። ለምሳሌ ዕብራይስጥኛ አንብቦ ያስረዳህ መረዳት ትችላለህ? አትችልም። እሱ እኮ ነው ሁስዬ። ለምሳሌ አላህ ሩሩህ ነው በአረብኛ እንግዲህ እንዴት ነው አላህ ሩሩህ ነው የምትለው? እንዴት ነው በአረብኛ በለው እስኪ። አርህማን ረሂም ያ ቋንቋ በስዋሂልኛም በለው ሩሩህነት አዛኝነት በሁሉም ቋንቋ ያለ ነው እና የግድ በአማርኛ በግዕዝኛ ወር በዕብራይስጥኛ ክርስትና ቃሉ የእግዚአብሔር ቃሉ ወቨር ስለወረደ የግድ እኔ ጸሎቴን ሳደርግ ያንን ማወቅ የለብኝም ማለት ነው። በዕብራይስጥኛ ጸሎቴን መጸለይ የለብኝም። በቋንቋዬ በሚገባኝ አምላኬ ነውና ሁሉን የሚያውቅ ነው አንደርስታንድ ያደርገኛል ብዬ እንትን እላለሁ። አላይክ እስልምና ሁሌ እንትን የሚለኝ እሱ ነው። ለምንድን ነው ላይክ ሁሉም በሚገባው ነው ሞር የግድ እኔ አረብ ጸሎቴን እንትን ለማድረስ ለፈጣሪ በአረብኛ እንትን ማለት አለብኝ። ዋኬንት አይ በቋንቋዬ በምችለው ቋንቋ አላህን ማመን ነው። ይሰማሃል? ከክርስትና አንጻር ተራርተኸው እኮ ነው ችግሩ። እንደ እስልምና ሁሉም በሚገባው ብለህ ራስህ አስቀመጥከው። ይገባናል እያልከው እኮ ነው። አርህማን ረሂም የሚለው ለምሳሌ ይገባናል። ሩህሩህ የሚለው ብለህ ጠይቀኛል። እዚህ እንዳለ የሚሰሙ ሰዎች ይገባቸዋል፣ ይረዱታል። እሱም የሆነው ይሄ ጥያቄ የሚያስነሳው የት ላይ ነው መሰለህ? ክርስትና ላይ ቢሆን ነበር። ለምሳሌ በዕብራይስጥ በቶ ቢጸልይ አንድ ጸላይ ትረዳለህ አንተ? መልስልኝ እስኪ። እኮ እንትና እንዳለው እኮ ነው በልሳን 1000 ቋንቋ ከማወራ በሚገባችሁ ቋንቋ አንድ ጊዜ አንድ በዕብራይስጥ መቶ በመጽሐፍ ይዞ ቢጸልይልህ ይገባል አይገባም? አንተ አንድ ቄስ አይገባኝም። አየህ አይደለ? እኛ ይገባናል እያልኩ ነው። እዚህ ነው ልዩነታችን። እኔ እዚህ ጋር ይሄንን አላሁ አክበር ስል ጊዜ ቅድም ያነሳው ግን እኮ the same thing። አሁን ለምሳሌ አማርኛ እችላለሁ፣ እንግሊዝኛም እችላለሁ። በእንግሊዝኛ አንዱ መጥቶ ቢጸልይልኝ ለኔ ውድ ማተር በእንግሊዝኛ ስለጸለይልኝ ስፔሻል ፓወር ይሰጠኛል ብዬ አላስብም። ቨርሰስ ያን እንትን ጸሎቱን በአማርኛም ሆኖ በአረብኛም ቢለው the same effect ነው የሚኖረው as long as እኔ ጸሎቱን አንደርስታንድ እስካደረኩት። ያ ቋንቋው እኛ ይገባናል። ገብቶሃል አይደለ? አንተ ግን መለስክ። ምን አልክ? አይገባኝም አልክ። እሺ ግሪከኛ ልጨምርልህ። አንድ ቄስ ተነስቶ ዛሬ ቢጸልይልህ አንተ በግሪከኛ ይገባሃል? አይገባም አይደለ? በግሪከኛ መጥቶ አንድ ቄስ ቢጸልይልህ አሁን መጥቶ ወይንም ቢያስተምርህ ቢሰብክህ ይገባሃል? አይገባህም? አይገባኝም። አይገባህም። እኛ ይገባናል እያልክ ነው። ይሄኛ ይህንን አረበኛውን አስተማሪዎችም በደንብ ይረዱታል። ተማሪዎችም ልክ እንዲሁ እዚህ የምታያቸው ሁሉ አሁን ያነሳቸውን ቃላቶች ሁሉ በደንብ አድርገው የሚረዷቸው ናቸው። የጸሎት ቃላቶች በተለይ ሁሉም ሙስሊም የሚያውቀው ነው። ሱረቱል ፋቲሃ ልክ እንዲሁ በሶላት ላይ የሚባሉ አሁን አዛን የሚባለውን ይሄን እንዳለ ትርጉሙን ሁሉም ያውቃል። ምንድን ነው ብለህ ብትጠይቃቸው ማለት ነው። ስለዚህ ያ ነው። ሌላው ነገር በየቋንቋችሁ መጸለይ ትችላላችሁ ወይ በሶላት ላይ ከተባለ ቅድም አንድ ልጅ ገብቶ ሲጠይቅ ነበር። ምናልባት ሰምተው ከሆነ አዎ እንችላለን። ያልቻለ ሰው ችግር የለውም፣ በሚፈልገው ቋንቋ መጸለይ ይችላል። ቶታል አይደለ? አረበኛ አልቻለም ለምሳሌ ሰውየው አይ አረበኛ ካልቻልክ እኔ አልሰማህም አልቀበልህም አላለም አምላክ። በምትችለው ቋንቋ መጸለይ ትችላለህ፣ አምላክን ማናገር ትችላለህ። እርሱ ሁሉም ቋንቋዎች የፈጠረ